አንዳንዴ ዓለም በሳቅ ስትሞላ ሳቁን የፈጠረው ሰው ግን በለቅሶ ሲሞት እናያለን። ለሌላው ክብር ስናንጨበጭብ እጆቻችን መቁሰላቸውን ግን ማንም አይረዳውም። ሰላም እንዴት ናችሁ? ውድ የኑናቲው ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪና ልብ የሚነኩ የታሪክ ክስተቶችን ይዤላችሁ መጥቻለሁ። ሁልጊዜ አስገራሚ እውነታዎችና የህይወት ትምህርት ለማግኘት ቻናሉን ሰብስክራይብ አድርጉት። በዓለም የለገሰው ሲያጣ፣ ያጎረሰው ሲለምን፣ ያስደሰተው ሲያዝንና ያጽናናውን ሲሰበር ማየት እጅጉን ያሳዝናል። በአንድ ወቅት በለንደን ከተማ አንድ የታወቀ ኮሜዲያን ነበር። ስሙ ግሪማልዲ ይባላል። እሱ መድረክ ላይ ሲወጣ በሳቅ የማይፈርስ ሰው አልነበረም። ከተማዋ በሙሉ ስለሱ ሳቅ ታወራለች። አንድ ቀን ግን አንድ ሰው በከባድ የድብርት ህመም ምክንያት ወደ ሐኪም ይሄዳል። ሐኪሙም እንዲህ ሲል መከረው፣ ህመምህ መድኃኒት የለውም፣ ነገር ግን ዛሬ ማታ ወደ ቲያትር ቤት ሄድና ታላቁን ግሪማልድን እየው፣ እሱ ሲያጫውትህ ህመምህን ትረሳዋለህ አለው። ሰውየውም አይኑ በእንባ ተሞልቶ ለሐኪሙ ዶክተር፣ እኔ እኮ ራሴው ግሪማልዲ ነኝ አለው። በጣም ያሳዝናል። የአብዛኞቻችን አይን ጆሮአችን ባዳመጠው ወግና ውስጣችንን በቀሰቀሰው ሳቅ ምክንያት ማንባት ይችልበታል። ሳቁ ከሰጡን ሰዎች ጀርባ ያለው ሚስጥር ግን ማየት አይችልበትም። እነሱ እየደሙ እኛን ማስደሰት ሲችሉበት፣ እኛ ግን እየሳቅን የነሱ መመረዳት አልቻልንም። ብዙዎች መድረክ ላይ ሆነው ሲያዜሙ፣ ሲተውኑና በቀልዳቸው ህዝቡን በሳቅ ሲያፈርሱት ሁሉም የደላቸው ይመስለናል። በጀርባ ግን በእኛ መሞላት የነበረባቸው ብዙ ጉድጓዶች ሳይደፈኑ አልፈዋል። ሁለተኛው አስገራሚ ታሪክ አንቶኒ ስለተባለው የመብራት ሰራተኛ ነው። በጥንት ዘመን በመንገድ ላይ ያሉ መብራቶችን በእጅ የሚያበራ አንድ ሽማግሌ ነበር። በየምሽቱ በመሰላሉ እየወጣ መብራቶችን ያበራል። መንገዱ በሙሉ በብርሃን ይሞላል። ሰዎች ያለምንም ፍርሃትና ጥርጣሬ በደስታ ይጓዛሉ። ገራሚው ነገር ግን ይህ ሰው አይነ ስውር ነበር። ለሌሎች መንገዱን ቢያበራም እሱ ግን ያን ብርሃን አይቶት አያውቅም። አንድ ሰው ጠጋ ብሎ አንተ ብርሃኑን ካላየኸው ለምን ታበራለህ ሲለው፣ እኔ ባላየውም ሌሎች በብርሃን ሲሄዱ መስማት ደስታዬ ነው አለው ይባላል። ለዚህ ደግ ሰው እርሱ የሚኖርበትን ጨለማ ተረድቶ ሊያግዘው የሞከረ ሰው ግን አንድም አልነበረም። ብዙዎቻችን እንደዚህ የመብራት ሰራተኛ ነን። ለሰው ሁሉ መንገድ እናበራለን፣ የራሳችንን ጨለማ ግን ከፈጣሪ ውጭ የሚረዳው የለም። የሶስተኛው ባለ ታሪክ ስናይ የብዕር ስሙ ብርሃን፣ ህይወቱ ግን በጨለማ የነበረው ደራሲ ኦ ሄንሪ ነው። ሄንሪ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስደሰቱ፣ በሳቅ የሚያፈርሱና መጨረሻቸው በማይታሰብ ተስፋ የሚደመደሙ አጫጭር ታሪኮችን በመጻፍ ይታወቃል። ነገር ግን የእነዚህ አስደሳች ታሪኮች ምንጭ እጅግ መራራ ነበር። ሄንሪ አብዛኞቹን ታዋቂና አዝናኝ ታሪኮችን የጻፈው በእስር ቤት ሆኖ ነበር። በኋላ ላይ ንጹህ መሆኑ ቢነገርም በገንዘብ ማጭበርበር ወንጀል ተከሶ ለዓመታት ሲታሰር፣ በወቅቱ ገና ህፃን የነበረችው ልጁ አባቷ የት እንዳለ እንዳታውቅበት ይፈልግ ነበር። ልጁ አባቷ በእስር ላይ መሆኑን አውቃ እንዳታዝንና ተስፋ እንዳትቆርጥ እስር ቤት ሆኖ ልብ የሚነኩ አስቂኝና በሚያምር የገና መንፈስ የተሞሉ ታሪኮችን ይጽፍ ነበር። በየጊዜው ለልጁ የሚልካቸው ደብዳቤዎችና ታሪኮች እርሱ በቅንጦት ሆቴል ውስጥ ሆኖ እንደሚጽፋቸው የሚያስመስሉ ነበሩ። በጣም ይገርማል። ዓለም የእርሱን ድንቅ የፈጠራ ስራዎች እያነበበች ስትደሰት፣ እርሱ ግን በብረት ዘንግ የታጠረ ክፍል ውስጥ ሆኖ ለልጁ ተስፋ ይሸምርላት ነበር። ራሱ በጨለማ ውስጥ ሆኖ ለልጁና ለዓለም ብርሃን የሰጠ ድንቅ ሰው ነው። ዛሬም እንደዚሁ ለራሳቸው እንደ ሻማ እየቀለጡ ለብዙዎች መስዋዕትነት የሚከፍሉና መከራቸው በፈገግታ የሚሸፍኑ ያልተነገረላቸው ውድ ባለውለታዎች በህይወት እቅፍ ይገኛሉ። አራተኛውና አስተማሪው የመጨረሻው ታሪካችን የአርቲስት ቪንሰንት ቫን ያልተሰማ ጭብጨባ ነው። ይህ ታሪክ ለሌላው ውበትን ስለመስጠት ነገር ግን ራስን ስለማጣት የሚናገር ትልቅ ትምህርት ነው። ቫን በህይወት እያለ ዓለምን የሚያስደንቁ ከ900 በላይ ስዕሎችን ስሏል። ነገር ግን በህይወት እያለ የሸጠው አንድ ስዕል ብቻ ነበር። ዓለም ዛሬ ለስዕሎቹ በቢሊዮን ብር ስታወጣና ስታጨበጭብለት፣ እሱ ግን ህይወቱ ሙሉ በድህነትና በብቸኝነት ተሰቃይቷል። ለዓለም ቀለም እየሰጠህ ራስህ በጨለማ መኖርም አለ። ቫን ጎግ ለዓለም ውበትን ሰጥቶ ለራሱ ግን ፍቅርና እውቅና አጥቶ አልፏል። ዛሬ ዓለም ለቫን ጎግ ታጨበጭባለች፣ እሱ ግን ያን ጭብጨባ ሳይሰማው በዝምታ ተሸኝቷል። ጥበብ ያለ ተመልካች በእንቅብነት ረፋ መብራት ነው። ለሰው ሁሉ ቀለም ሲሰጥ ለራሱ የሚሆን ቀለም ግን አልነበረውም። አሁን ዋናው ጥያቄ ከዚህ ምን እንማራለን የሚለው ነው። ቫን ጎግ የጎደለው ብቃት አልነበረም፣ የጎደለው ለራሱ የሚሆን ጭብጨባ ነበር። እኛም ሌላውን ማድነቅና ከልብ ማገዝ እንዳለ ሆኖ የራሳችንን ዋጋ ማወቅና ለራሳችን ብርሃን መሆንም አለብን። ሁልጊዜ ስለ ሰዎች ስኬት እናወራለን፣ ልብ የሚያወልቅ ትግል አልፎ በከፍታ ስለተቀመጡ ሰዎች። ያኔ መብራቱ ሲጠፋና ጭብጨባው ሲቆም፣ እነዚህ እንደ ወርቅ ተፈትነው ስኬታማ የሆኑ ሰዎች ከእሾሃማው ጽጌረዳ አበባ ለቅመው ወደ በዓታቸው ይገባሉ። ያኔ የኔና የናንተ ድርሻ ምን ይሆናል የሚለው ጥያቄ ለመመለስ ሞራሉ ካለን መልስ እናስቀምጥለት። ለራሳችን ያጨበጨብንለት መጨረሻው ቀንስ መቼ ነበር? መስታወት ለሌላው ውበትን ያሳያል፣ ራሱን ግን አይመለከትም። ሌላውን ማድነቅና ማገዝ ቅንነት ነው፣ ራስን መዘንጋት ግን ጥፋት ነው። ተመልካች ብቻ መሆን የራስ ታሪክ ተዋናይ እንዳትሆን ትልቅ እንቅፋት ነው።
ሁሉም ሰው አድናቂ ነው። የምንዳደንቃቸው ሰዎችም ጭምር ሌላ የሚያደንቁት ሰው አለ። ዋናው ጥያቄ ግን እኛስ ለራሳችን እድል ሰጥተነዋል ወይ የሚለው ነው። ምናልባት እኛ ጋርም ውድ ስጦታ እያለ ሳንገነዘበውና መቆፈሩን ታክተን በቸልተኝነት እየኖርን እንዳይሆን። የምታደንቀው ያ ችሎታ በአንተ ውስጥም በሌላ መልክ አለ። ልዩነቱን እነሱ አውጥተውታል፣ አንተ ግን ገና አልቆፈርከውም። ሌሎች ላይ የምታየው ብርሃን አንተም ውስጥ እንዳለ ማሳያ እንጂ አንተ ጨለማ ውስጥ ነህ ማለት አይደለም። የትኛውም የጀማሪነት ፍራቻና ውድቀት ላይ ያስፈራን አይገባም። ምክንያቱም በዚያ መንገድ ያላለፈ ውጤታማ የሆነ ሰው ማንም በዓለም ላይ የለም። የአሜሪካ ፕሬዝዳንት የነበረው አብርሃም ሊንከን ለዚህ ማሳያ ነው። በ1831 የጀመረው ንግድ ከሰረ። በ1832 ለክልል ምክር ቤት ተወዳድሮ ተሸንፏል። በ1833 በድጋሚ በንግድ አልተሳካለትም። ይልቅስ ለብዙ ዓመታት የከፈለውን ትልቅ ዕዳ ውስጥ ወደቀ። በ1835 የሚወዳት እጮኛው በስተመጨረሻ በ1863 ከፍተኛ የስነልቦና በላይ ለሚጠጋ ጊዜ ውድቀትንና ህመምን ተቋቁሞ 1836 ዓመት የአሜሪካ ተደራራቢ ጫና ምክንያት ወዳጅ መውደቅ ፍጻሜ ሳይሆን የመንገድ ታሞ ነበር። ያቺ ትንሽ ጅማሬ ፍጻሜን ብዙ ተደርጓለችና በተስፋ ጀምር። ቪዲዮውን አንድ ነገር ከተማርክበት ቻናሉ ሰብስክራይብ አድርጉ። በእጩነት ቀርቦ አልተመረጠም። በ1854 እና 58 ለሴኔት ተወዳድሮ ተሸንፏል። በ1856 ለምክትል ፕሬዝዳንትነት በእጩነት ቀርቦ አልተመረጠም። በስተመጨረሻ በ1863 ከ30 ዓመት በላይ ለሚጠጋ ጊዜ ውድቀትንና ህመምን ተቋቁሞ በ52 ዓመቱ የአሜሪካ ፕሬዝዳንት ሆነ። ወዳጄ መውደቅ ፍጻሜ ሳይሆን የመንገድ አካል ነው። ያቺ ትንሽ ጅማሬህን ፍጻሜህን ብዙ ታደርገዋለችና በተስፋ ጀምር። ቪዲዮውን አንድ ነገር ከተማርክበት ቻናሉን ሰብስክራይብ አድርገው፣ ለሌሎች እንዲደርስም ሼር አድርገው። በሌላ ታሪክ እስከምንገናኝ መልካምን ሁሉ እመኝላችኋለሁ። ይመቻችሁ።